ሄርሜላ ተሸወደች። ለምን ተሸወደች የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻ ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ ማለት ነው ሄርሜላ አብርሃም ሸውዷታል። አብርሃም ሄርሜላን ተጫውቶባታል። ሄርሜላን በጣም አስቆባታል ማለት ነው። እውነት ለመናገር ከሆነ በጣም የሚደብር ነገር ነው አብርሃም ያደረገው። ሄርሜላ አንቺን ወድሻለሁ፣ ካንቺ ጋር መሆን እፈልጋለሁ፣ እኔና አንቺ አንድ ላይ ነን ብሎ እንግዲህ ሩታን ትቶ ወደ ሄርሜላ ሄዶ ነበር። ለካስ ሸውዷታል ማለት ነው። አቆ እንደሚወዳት ሰው እያስመሰለ ነበር። ለካስ ከፍቅር ጋር በጣም ብዙ ግንኙነቶችን እያደረገ ነበር። ይሄ ደግሞ በጣም አሳፋሪና መደረግ ያሌለበት ነገር ነው። እንግዲህ አብርሃም ያደረገው ይሄ ተገቢ ነው ብለን እኛ አናምንም ማለት ነው። ትክክለኛ ነገርም አይደለም አብርሃም ያደረገው ማለት ነው። እውነት ለመናገር ከሆነ በጣም ያሳቀባት የሚገኝ ሰው ነው። ሩታኛ እንቁኛ ጀግናንም ያው እንደዚህ ተጫውተውባት እንደዚህ ሰው ላይ አስቆባት ሰዎች እንዲስቁባት አርጎ እንደዚህ አርጎ እንግዲህ በጣም በሚገርም ሁኔታ ማለት ነው አብርሃም ተጫውቶባታል። ይሄ ደግሞ ተገቢ አይደለም እንላለን። እንደዚህ ነገሮችን አንቀበልም ማለት እንፈልጋለን። እውነት ለመናገር ከሆነ በጣም የሚደብርና መደረግ የሌለበት ነገር ነው አብርሃም ያደረገው። ሩተኛ እንቁ የኛ ጀግናንም እንደዚህ ተጫውቶባት እንደዚህ ቀልዶባት ሰው ፊት ለፊት አስቋን ነበር። ዛሬ ግን እኛ እጅ አንሰጥም ማለት ነው። የሩትዬ ደጋፊዎች እኛ እጅ አንሰጥም። ሩተኛ እንቁ የኛ ጀግና የፈለገችውን አማርጥ የፈለገችውን ማግባት ትችላለች። የልዑሌ እናት ማለት ነው። እሱ ልጅ እዛ ያለው ይማግጣል ማለት ነው። ይሄ ሰዎችን ምን እንደሚያስተምር እግዚአብሔር ይወቅ። ሰዎች እንደዚህ አይነት ነገሮችን ማስተማር አለበት ብዬ አላምንም። ዝሙትን ምናምኖችን ማስተማር አለበት ብዬ አላምንም። ለምን ብትሉ ይሄ ትክክለኛ ውሳኔም አይደለም፣ ትክክለኛ ነገርም አይደለም። አብርሃም እያደረገ ያለው እንደዚህ አይነት ነገሮችን አንቀበልም ማለት እንፈልጋለን። ሩተኛ እንቁኛ ጀግና ያላችሁ እናንተም ኮሜንት ላይ መጻፋችሁ እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።